ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። የሪያል ማድሪዱ የክንፍ መስመር አጥቂ ቪኒሺየስ ጁኒየር ከሳንቲያጎ በርናባው የቀረበለትን አዲስ የውል ማራዘሚያ ጥያቄ ውድቅ ማድረጉ በዛሬው ዕለት ተሰምቷል። ይህን ብራዚላዊ ኮከብ ለማስፈረም ፍላጎት ላሳየው አርሰናል ትልቅ የዝውውር ዕድል መክፈቱ እየተነገረ ሲገኝ የስፔን ጋዜጦች እንደዘገቡት ከሆነ ከቪኒሺየስ ተወካዮችና ከሪያል ማድሪድ አመራሮች መካከል በተደረገ አዲስ የኮንትራት ድርድር ላይ ምንም አይነት ስምምነት ላይ መድረስ አልተቻለም ሲሉ ጽፈዋል። ማድሪዶች ለተጫዋቹ የመጨረሻ ያሉትን ኮንትራት ማሻሻያ ያቀረቡ ሲሆን ከዚህ በላይ የተሻሻለ ክፍያ የማቅረብ ምንም አይነት ፍላጎት እንደሌላቸው ሚዲያዎቹ አስታውቀዋል። አርሰናል የቪኒሺየስ ጁኒየርን ሁኔታ በቅርበት እየተከታተለ እንደሚገኝ ይታወቃል። የሰሜን ለንደኑ ክለብ ለተጫዋቹ የተሻለ ደመወዝና ጥቅማ ጥቅም በማቅረብ ወደ ኤሚሬትስ ለማምጣት ዝግጁነቱን አሳይቷል። ተጫዋቹ አዲስ ውል ካልፈረመ ሪያል ማድሪድ በነፃ ከሚያጣው ይልቅ በዚህ ዝውውር መስኮት ለሽያጭ ሊያቀርበው እንደሚችል ሲነገር ቆይቷል። እንደምናስታውሰው አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅማ ጥቅም ዙሪያ ከስምምነት መድረሱን ከቀናት በፊት ሃንድስ ኦፍ አርሰናል የተሰኘው ታማኝ የአርሰናል ደጋፊዎች ገጽ ይህንን ማውጣቱን እናስታውሳለን። በእግር ኳሱ ዓለም ትኩረትን የሳበውና የስፔኑ ስመጥር ክለብ ሪያል ማድሪድ ከክንፍ መስመር አጥቂው ቪኒሺየስ ጁኒየር ጋር ያለውን ግንኙነት መሻከሩ የሚታወስ ሲሆን ከሳንቲያጎ በርናባው የቀረበለትን አዲስ ውል ማራዘሚያ ጥያቄ ብራዚላዊ ኮከብ ውድቅ ማድረጉን ይታወሳል። ይህ ያልተጠበቀው ሁኔታ በሰሜን ለንደኑ ክለብ አርሰናል ዘንድ ትልቅ የዝውውር ፍላጎትን ከሳምንታት በፊት መክፈቱ ይታወሳል። የኮንትራት ውድቅ ማድረጊያ ምክንያቶቹ ተብለው የተነሱት የውል ማሻሻያ ለመስማማት በቪኒሺየስ ወኪሎችና በሪያል ማድሪድ አመራሮች መካከል የተደረገው አዲስ የኮንትራት ድርድር ምንም አይነት ስምምነት ላይ ሳይደርስ መቋረጡ ነው። የሪያል ማድሪድ የመጨረሻ ውሳኔ ለተጫዋቹ የመጨረሻ ያሉትን ውሳኔ ያቀረቡ ቢሆንም ከዚህ በላይ የተሻሻለ ክፍያ የማቅረብ እቅድ እንደሌላቸው አስታውቀዋል። ብራዚላዊ ኮከብ ከክለቡ ከሚጠበቀው አበልና ደሞዝ አንጻር የቀረበለትን ቅናሽ በበቂ ሁኔታ አልተመለከተውም። የእንግሊዝ ፕሪሚየር ሊግ ተፎካካሪ የሆነው አርሰናል የቪኒሺየስን ሁኔታ በከፍተኛ ጥንቃቄና ቅርበት እየተከታተለ ሲገኝ ክለቡ ተጫዋቹ ከማድሪድ ጋር ስምምነት ላይ መድረስ ካቃተው በገበያ ውስጥ ካሉ ትልልቅ ዕድሎች አንዱን በመጠቀም ወደ ፍላይ ኤሚሬትስ ስቴዲየም ለማምጣት ፍላጎት አለው። አርሰናል ለተጫዋቹ ተወዳዳሪ የሆነ የተሻለ ደመወዝና ማራኪ ጥቅማ ጥቅሞችን በማቅረብ ፍላጎቱን ማሳየቱን ከቀናት በፊት የወጡ መረጃዎች ያሳያሉ። ተጫዋቹ አዲስ ውል ለመፈረም ፈቃደኛ ካልሆነ ሪያል ማድሪድ ከባድ ውሳኔ ላይ ይደርሳል ተብሎ ሲጠበቅ ማድሪድ ኮከቡን በነፃ ከሚያጣው ይልቅ የውል ማራዘሚያውን እምቢ ካለ በዚህ የዝውውር መስኮት ለሽያጭ ሊያቀርበው እንደሚችል ተጠቁሟል። ይህ ደግሞ በገበያ ላይ ትልቅ መደናገጥን የሚፈጥርና በርካታ የአውሮፓውያንን ክለቦች ትኩረት የሚስብ ግዙፍ ዝውውር ሊሆን እንደሚችል ተገምቷል።